ኢትዮጵያ ቢጫ ወርቅ ጥበብን አይስተካከላትም። አንድ አባባል አለ ፐርሱት ኦፍ ሃፒነስ የሚባል እንደውም በዛ የተሰራ ፊልምም አለ። የአሜሪካ ፊልም ነው። ጥበብ የሌለበትን ህይወት ከመኖር ጥበብን አግኝቶ እንደው በጊዜ መሰናበት ይሻላል። ጠቢቡ ሰለሞን የተናገራቸውን ጥቅሶች ነው የምናየው። ፈጥኖ ስለ እርሷ ወይንም ስለ ጥበብ የሚተጋ ሰው ያለ ሐዘን ይኖራል ይላል። ውስጥን ብስል የሚያደርግ ርር የሚያደርግ የማይወጣ ንዴት፣ ይሄ ካንሰር የሚያስይዘው ደም ግፊት የሚያስይዘው አይነት ነገር ማለት ነው። ከእርሷ የሚወጣ የብርሃን ነጸብራቅ አይወሰንምና 50% በላይ ጋብቻ በፍቺ ነው የሚጠናቀቀውና ምሳሌ ላይ፣ ጥበብ ላይ፣ መክብብ ላይ፣ ሲራክ ላይ፣ ሌሎች መጽሐፍቶች ላይ በመታዩበት ሰዓት ከነጻ ፈቃድ የበለጠው ስጦታ ለሰው ልጅ ጥበብ ነው። መጽሐፈ ጥበብ ምዕራፍ 10 ቁጥር 1 ላይ ጥበብ ከራሱ በደል አዳነችው ይላል። የገዛ ኃጢአታችን እኮ ነው ሁሉ ነገር ያመጣብን። ቀላል አባባል ይመስላል፣ በጣም ጥልቅ አባባል ነው። ግን ለኢትዮጵያውያን አንድ ትልቅ መገለጫቸው በመጽሐፍ ቅዱስ ላይ ከጥበብ ጋር በተያያዘ ነው የሚነሱት ኢትዮጵያውያን። ለምሳሌ ንግስተ ሳባ የሰሎሞንን ጥበብ ልትሰማ ነው የሄደችው ወደ እስራኤል። ጠቢቡ ሰሎሞንን ጥበቡን ልትሰማ ነው የሄደችው። በዛ ደግሞ በጌታችን ተመስግናበታለች በማቴዎስ ወንጌል ምዕራፍ 12 ላይ። ሰብአ ሰገል ኢትዮጵያውያን ናቸው ይባላል። ማለትም ጌታ ሲወለድ ቤተልሔም ተገኝተው ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ ያቀረቡለት ነገስታት ኢትዮጵያውያን ናቸው ይባላል። ያ ማለት እንግዲህ ትውልደ ኢትዮጵያውያንም ሆነው በኢትዮጵያና በመካከለኛው ምስራቅ አካባቢ ላይ የነገሱ፣ እንግዲህ የቱ ጋር የነገሱ ናቸው የሚለው ላይ ከጸሐፊ ይለያያል። ነገር ግን ኢትዮጵያውያን ጠበብት እንደሆኑ የሚል ስምምነት በጥቅሉ አለ እና እነዛም እንግዲህ ያው ሰብአ ሰገል የጥበብ ሰዎች ነው የሚባሉት። ስለዚህ ከጥበብ ጋር በብሉይም በሐዲሱም ኢትዮጵያ ተጠቅሳለች ማለት ነው። እንዲሁም መጽሐፈ ኢዮብም ላይ አንድ ቦታ አለ የኢትዮጵያ ቢጫ ወርቅ ጥበብን አይስተካከላትም ተብሎ እንደዛ በዛ መልክ ተተርጉሞ መነበብ ነበረበት ወይም መጻፍ ነበረበት ተብሎ የሚባል ቦታ አለ። እንግዲህ ያንን በዛ መልክ እንኳን የኢትዮጵያ ተብሎ ባይጻፍም እንኳን ቢጫ ወርቅ የኢትዮጵያ መገለጫ፣ የኢትዮጵያ መገለጫ ስለሆነ ከጥበብ ጋር ተነጻጽሮ ያ ነገር መገለጹ ጥበብንና ኢትዮጵያን የማገናኘት አይነት ነገር እንዳለ በመጽሐፍ ቅዱስ ላይ ምንረዳበት ነው ማለት ነው። ስለዚህ በአንድም በሌላም መልክ ከጥበብ ጋር ጥበብን ከመፈለግ ጋር ጥበበኛ ለመሆን መፈለግ የጠቢባን አገር የመሆን ነገር እንደውም የሚገርማችሁ የአንዳንድ አውሮፓውያን የጻፏቸውን የድሮ መዛግብት ስታገላብጡ የኢትዮጵያን ካህናት፣ የኢትዮጵያን ሊቃውንት፣ የኢትዮጵያን መምህራን ጠቢባን እያሉ ነው የሚገልጿቸው። ካህኑ፣ ቄሱ እያሉም እንደውም አይገልጿቸውም ነበር። በዚህኛው መገለጫቸው ማለትም ጥበብ በሚለው መገለጫቸው በዛ ብቻ እየጠቀሱ በዛ የሚጽፏቸውም ጽሁፎች አሉ። ስለዚህ ትልቅ ግንኙነት አለው ጥበብና ኢትዮጵያ። ብዙ ጊዜ ጥበብ ፍልስፍና የጀመረው ከግሪክ ነው ይባላል። ግን ግሪክ በኋላ ነው የጀመረችው አንደኛ። ሁለተኛ ነገር ደግሞ እውነተኛ ጥበብ ያለ መሆኑ ነገር በቅዱስ ጳውሎስ በደንብ ተደርጎ በብዙ መልእክቶቹ ውስጥ የግሪኮችን የአሕዛብን ጥበብ እየነቀፈ የተናገረባቸው ቦታዎች አሉና እውነተኛው ጥበብ ከአምልኮተ እግዚአብሔር ጋር የተገናኘው ጥበብ በመንፈስ ቅዱስ የሚገኘው ጥበብ ያ ነገር የእስራኤልና የኢትዮጵያ መገለጫ ሀገራዊ መገለጫ ሆኖ ያለፈባቸው ጊዜያት ብዙ ናቸው ማለት ነው። ሌሎች ሀገራት በኋላ ነው ወደዚህኛው አይነት ጥበብ መምጣትም የቻሉት በጥቂቱ መቅመስም የቻሉት ማለት ነው። እንግዲህ እንደ አንድም አገራዊ መርህ ወይንም መሪ ቃል ጥበብን መፈለግ የሚለውን እስቲ በእንግሊዝኛ እናስበውና pursuit of wisdom ልንለው እንችላለን። pursuit of wisdom አሁን አንድ አባባል አለ pursuit of happiness የሚባል እንደውም በዛ የተሰራ ፊልምም አለ። የአሜሪካ ፊልም ነው። life, liberty and the pursuit of happiness የሚል አንድ በጣም ታዋቂ አሜሪካን የሚገልጻት አባባል አለ። ሐረግ፣ ረጅም ሐረግ ምንድነው? ላይፍ ሊበርቲ ዘ ፐርሱት ኦፍ ሃፒነስ ካል የአሜሪካውያን መሪ ቃል ነው። በቃ እነዚህ ናቸው ዋና ዋና እሴቶቻችን። እያንዳንዱ ሰው የመኖር መብቱን በነፃነት ህይወቱን የመኖር መብቱን እንዲሁም ደግሞ ደስታን የመፈለግ መብቱን። እንግዲህ ላይፍ ህይወት ነው፣
ሊበርቲ ነፃነት ነው፣ ሃፒነስ ደስታ ነው። ስለዚህ ህይወትን የመኖር በነፃነት የመኖር እና ደስታን የመፈለግ ደስ የሚያሰኘውን ነገር የመከተል መብቱን ለማስከበር ተቋቋመ ህገ መንግስታችን። የኛም ደግሞ ዓላማ እነዚህ ነገሮች ማስጠበቅ፣ እነዚህ ነገሮች ማስቀጠል ነው በህዝባችን ውስጥ የሚሉት ነገር አላቸውና እንግዲህ ከዚህ አንፃር ይሄ የቱ ጋር ነው የተጻፈው ብትሉ ባይዘው ዶክመንታቸውም ላይ ያለ ዲክላሬሽን ኦፍ ኢንዲፔንደንስ የሚባለው አሜሪካ በ1776 በእነሱ አቆጣጠር ከእንግሊዝ ቅኝ ግዛትነት ነፃ ስትወጣ ይሄ ጁላይ 4 ኢንዲፔንደንስ ዴይ ያሉ የሚያከብሩት ማለት ነው። ፊላደልፊያ ላይ ከ13 ግዛቶች ወደ 52 ዴሊጌቶች ወይንም ልዑካን ተሰባስበው የፈረሙት ሰነድ ነው ዲክላሬሽን ኦፍ ኢንዲፔንደንስ እና እቺ ላይፍ ሊበርቲ ዘ ፐርሱት ኦፍ ሃፒነስ ከዛ ሰነድ ውስጥ የወጣች ናትና በጣም ፖፑላር ናት። እንደምታውቁት ምንድነው የሚለው ሙሉ ቃሉ ላንብብላችሁ ያን አረፍተ ነገሩ ያለበትን ማለት ነው። We hold these truths to be self-evident that all men are created equal, that they are endowed by their creator with certain unalienable rights, that among these are life, liberty and the pursuit of happiness ነው የሚለው። እንግዲህ ተሰብስበው ይሄንን አዋጅ ሲያረቁ ማለት ነው በነፃነት ቀናቸው። ትርጉሙ ምንድነው? የሰው ልጆች ሁሉ እኩል ሆነው እንደተፈጠሩና በፈጣሪያቸው ማንም ሊነሳቸው የማይችላቸው የተወሰኑ ተፈጥሯዊ መብቶች እንደተሰጧቸው እናምናለን። ኢንድለስ አይደለም ለሰው ልጅ የተሰጠ መብት፣ ገደብ አለው። ግን እነዛ ደግሞ በጣም መሰረታዊ የሆኑ መብቶች ናቸው። ከነዚህም መካከል በህይወት የመኖር በነፃነት የመኖር እና ደስተኛ የሚያደርጓቸውን ነገሮች የመፈለግ ወይንም የመከተል መብቶች ይገኙባቸዋል እንደማለት ነው። እንግዲህ ከዚህ አዋጅ ተወስዶ ነው ይሄ ቃል ፖፑላር የሆነው። እንግዲህ የኢትዮጵያውያንን መሪ ቃል አሁን ይሄ ሁለተኛው መርህ ያልነውን the pursuit of happiness በሚለው ፈንታ the pursuit of wisdom ብላችሁ አስቡት። እንግዲህ ያው ቅደም ተከተሉ ሁለተኛው ሶስተኛ ላይ ቢመጣም the pursuit of wisdom ብሎ እንደማሰብ ነው ማለት ነው። ለምንድን ነው ኢትዮጵያውያን ጥበብን ያስቀደሙት? ወይንም በትክክለኛው አምልኮተ እግዚአብሔር ውስጥ የኖሩ ቅዱሳን ነገስታት ለህዝቡ ጥበብን ተከተል፣ ጥበብን አጥና ብለው ያስቀደሙለት ለምንድን ነው ካል ይሄ በጣም አሁን ሀያል የተባለችው ሀገር አሜሪካ የምትከተለው ላይፍ ሊበርቲ ዘ ፐርሱት ኦፍ ሃፒነስ ህይወት፣ ደስታ፣ ነፃነት የሚባሉት ነገሮች የሚገኙት ከሌሎችም በጎ ነገሮች ጋር አብሮ ማንኛውም በጎ ነገር የሚገኘው ጥበብን ፍለጋ መስመር ውስጥ ስንሆን ነው ብለው ስለሚያምኑ ነው። እነዚህ ነገሮች ባይ ፕሮዳክት ናቸው፣ ማለትም አብረው የሚመጡ ነገሮች ናቸው። ጥበብን በመፈለግ ጥበብን በመከተል ጥበብን በማጥናት ወይንም በማጽናት ማጥናት የሚለው ቃል በነገራችን ላይ ማጽናት ከሚለው ጋር ይገናኛል። ጥበብን በማጽናት ውስጥ የሚኖር ህዝብ ደስታ ይኖረዋል፣ አብሮ ስለሚመጣ ማለት ነው። ህይወት ይኖረዋል፣ በጎ ህይወት፣ እውነተኛ ህይወት፣ ትርጉም ያለው ህይወት ይኖረዋል፣ ነፃነት ይኖረዋል ብለው ያምናሉ። አለዚያ ግን ደስታን ለመከተል ብቻ ደስታን መከተል ጥበብ ከሌለው ወይም ደግሞ ጥበብን በመከተል ውስጥ ካልተቀመረ ጊዜያዊ ደስታ ወይንም ሐሰተኛ ደስታ የሚባል ነገር ሊያመጣ ይችላል። ኢትዮጵያውያን እውነተኛ ደስታን ከሐሰተኛ ወይንም ከጊዜያዊ ደስታ ይለያሉ። ይሄንን ዩቶፒያ የሚለው መጽሐፌ ላይ በዝርዝር ታገኙታላችሁ። በዝርዝር አልገባበትም። አሁን ህይወት የሚለውንም ራሱ ደግሞ አሁን ጥበብ የሌለበት ግን ህይወት የሚመስል ህይወት ልንኖር እንችላለን። በጣም የሰው ልጅ ሊኖርበት ይገባው ከነበረው ደረጃ በጣም ወርደን የምንኖርባቸው ጊዜያት ብዙ አሉ። ይሄ ዘመንም የኛ ያ መገለጫ ያለበት ነው በብዙ መልኩ ብያምናለሁ። እና ጥበብ ከህይወትም ራሱ ትበልጣለች። ህይወትን የምታሳምራት ጥበብ ናት። ጥበብ የሌለበትን ህይወት ከመኖር ጥበብን አግኝቶ እንደው በጊዜ መሰናበት ይሻላል ተብሎ የሚታመንበት አይነት ቁርጠኝነት አላቸው ኢትዮጵያውያን። እና ሌላው ደግሞ ነፃነት የምንለው ነው። እንግዲህ ነፃነት እስቲ እነዚህን ነገሮች ከመጽሐፍ ቅዱስ ጋር እያገናኘን ትንሽ እንያቸው። ለምን ጠቢቡ ሰለሞን የተናገራቸውን ጥቅሶች ነው የምናየው። ምን ማለት ነው? ጥበብ ከደስታ ይበልጣል፣ ጥበብ ከህይወት ይበልጣል፣ ጥበብ ከነፃነት ይበልጣል ስንል ምን ማለታችን ነው የሚለውን እኔ ከራሴ አምጥቼ ዝም ብዬ የምናገረው እንዳይመስላችሁ ከመጽሐፍ ቅዱስ ላይ ጥቂት ነገሮችን በተለይ መጽሐፈ ጥበብና ምሳሌ ላይ
አለ። እውነተኛ ደስታ የሚገኘው ጥበብን በመፈለግ እንደሆነ የሚያሳዩ የተወሰኑ ቃላት እንደው የተመራረጡ ናቸው። ብዙ አሉ ጠቢቡ ሰለሞን የተናገራቸው። በተለይ ግን ጥቂቶቹን እንያቸው ካል መጽሐፈ ጥበብ ምዕራፍ 6 ቁጥር 15 ላይ ለምሳሌ ምን ይላል? እርሷን ወይንም ጥበብን ማሰብ የእውቀት ፍጻሜ ነውና ፈጥኖ ስለ እርሷ ወይንም ስለ ጥበብ የሚተጋ ሰው ያለ ሐዘን ይኖራል ይላል። ያለ ሐዘን በደስታ ማለት ነው። እንግዲህ ለጥበብ የሚተጋ ሰው በደስታ ይኖራል። ለጥበብ የማይተጋ ሰው ደግሞ ደስታን አያገኝም ወይንም ደግሞ በእውነተኛ መልኳ አያገኛትም እንደማለት ነው። በሌላ ቦታ ምን ይላል? ጥበብ ወደ ልብህ ትገባለችና ዕውቀትም ነፍስህን ደስ ታሰኛለችና ይላል ምሳሌ ምዕራፍ 2 ቁጥር 10 ላይ። እንግዲህ የነፍስን ደስታ የምታስገኝ ጥበብ እንደሆነች የሚገልጽበት ቦታ ነው ይሄ ማለት ነው። በመጽሐፈ ጥበብ እንዲሁ ምዕራፍ 8 ቁጥር 16 ላይ ጠቢቡ ሰለሞን ምን ይላል? ከእርሷ ማለትም ከጥበብ ጋር መኖር መራራነት የለበትምና ደስታና ከሐሴትም በቀር ድካምና ሐዘን አይቀርብምና የሚል ቃልም ተናግሯል ጠቢቡ ሰለሞን። እንግዲህ መራራነት የሚባለው ነገር ይሄ ውስጥን ብስል የሚያደርግ ርር የሚያደርግ የማይወጣ ንዴት፣ ይሄ ካንሰር የሚያስይዘው ደም ግፊት የሚያስይዘው አይነት ነገር ማለት ነው። እንደዛ አይነት መራራ ነገሮች የዛ ሰው ማንነት ውስጥ ሰርጸው እንዳይገቡ ጥበብ ትከላከልለታለች ማለት ነው። እንዳይጋለጥ ታደርገዋለች ለእንደዛ አይነት ህይወት። ስለዚህ ለደስታ ደስተኛ ህይወትን ለመኖር በከራም ውስጥ እያለፈ ማለት ነው ደስተኛ ህይወትን ለመምራት ጥበብ በጣም ዋና አስገኚ የደስታ ምንጭ እንደሆነች ይሄንን ያሰምርበታል ብዙ ቦታዎች ላይ። ይሄ እንደ ምሳሌ የጠቃቀስኩት ነው ብያቸዋለሁ። ሌላው ደግሞ ላይፍ የሚባለው ነው እንግዲህ እውነተኛ ህይወትን መኖር የሚለው ማለት ነው። እውነተኛ ህይወት መኖር የሚቻለውም ራሱ በጥበብ አማካኝነትና ጥበብን በመፈለግ ውስጥ በዛ መስመር ውስጥ መሆኑን አሁንም ጠቢቡ ሰለሞን ይገልጻል። ለምሳሌ እንዲህ ይላል ምሳሌ ምዕራፍ 8 ቁጥር 35 ላይ ጥበብ እንዲህ ትላለች እዛ ላይ እኔን ወይንም ጥበብን ያገኘ ህይወትን ያገኛልና ከእግዚአብሔርም ሞገስን ያገኛልና ትላለች። ጥበብ ናት እቺን የምትናገረው። እንግዲህ ጥበብ የሌለበት ህይወት የሚመስል ህይወት አለ ማለት ነው። በነገራችን ላይ ይሄ ፐርሲት ኦፍ ሃፒነስ የሚለው ማለትም ሁሉም ሰው ደስተኛ ሆኖ መኖርን ይፈልጋል። ይሄ ስህተት አይደለም፣ ደስታን እንፈልጋለን ሁላችንም። ግን ያን ነው ወይ ማስቀደም ያለብን የሚለው ላይ ነው እንግዲህ አሁን ጥያቄው። እና ጥበብ ራሷ ናት ደስታን የምትሰጠው፣ እሷን ተከተሉ ደስታ ይመጣል የሚለው ነው ነጥቡ። ስለዚህ አሁን በሳይኮሎጂስቶችም ማለትም በስነ ልቦና ባለሙያዎችም ዘንድ እንኳን ክርክር ያስነሳል ይሄ ነገር። ትርጉም ያለው ህይወትን ለመኖር የሚጥር ሰው ነው ደስተኛ የሚሆነው ወይስ ደስተኛ ህይወትን ደስታ በቃ አይደለም ፈታ ያለ ዘና ያለ እለት እለት በቃ እንዳልሰሙ ሆኖ ክፉ ነገሮችን ወይንም እንዳላመመው ሰው ሆኖ በሚቻል መጠን በቃ ፖዚቲቭ ነገር ብቻ ያወሩ እንደዛ ለመኖር የሚሞክር ሰው ነው በዘላቂነት ደስታ የሚያገኘው ወይስ ዲፐር ሚኒንግስ ወይም ጠለቅ ያሉ እውነታዎችን ጠለቅ ያሉ ትርጉሞችን ለህይወቱ የሚፈልግ ሰው ነው ሲሉ ኢን ዘ ሾርት ተርም አዎ ይመስላል። ይሄ ላይላዩን ብቻ መኖር የሚመርጠውና ጠለቅ ያሉ ነገሮች ውስጥ ባለመግባት ደስታውን ሰላሙን መጠበቅ የሚችል የሚመስለው ሰው ደስተኛ የሆነ ህይወትን መኖር የሚችል ህይወቱ ትርጉም ያለው እየሆነለት እንደሚመጣ ተደርጎ ይታሰባል። ግን ላይላዩን ነው ይሄ ኢን ዘ ሾርት ተርም ነው ማለትም ለአጭር ጊዜ ነው። ከጊዜ በኋላ ግን የሁለቱን ሰዎች ህይወት ብናነጻጽረው ዘላቂ ደስታ ትክክለኛ ትርጉም ያለው ህይወት እያገኘ የሚመጣው ስለ ህይወት ትርጉም ያለው ህይወት ለመኖር የሚሞክረው ሰው ነው። ሚኒንግ ፐርሱት ኦፍ ሚኒንግ ኦር ፐርሱት ኦፍ ሃፒነስ እያሉ የሚከራከሩት ነገር አለ እንግዲህ ከላይፍ ጋር በተያያዘ ማለት ነው። ማለትም ህይወትን በትክክለኛው መንገድ ወይም ደግሞ በማይቆጨን መንገድ በትክክለኛ ማለት እንኳን ባይቻል በማይቆጨን መንገድ ለማሳለፍ የትኛው የተሻለ ስትራቴጂ ነው በሚለው ሲከራከሩ ማለት ነውና እንግዲህ ጥበብ እኔን ያገኘ ህይወት ያገኛል ከእግዚአብሔርም ሞገስን ያገኛል ትላለች። እንደገና ጠቢቡ ሰለሞን ደግሞ ከህይወት የበለጠ አስወድዶ እንደሚወዳት ለመናገር ስለ ጥበብ እንዲህ ይላል ከህይወትና ከውበትም ፈጽሜ ወደድኳት ከእርሷ የሚወጣ የብርሃን ነጸብራቅ አይወሰንምና። ማለትም ድንበር የለውም
አይከለልም፣ አይገደብም። ብርሃኗ ፍጹም ዘላቂ ዘላለማዊ ረጅም ርቀት የሚሄድ ነውና የጥበብ እያለ ያደንቃታል። ምሳሌ ምዕራፍ 7 ቁጥር 10 ላይ እንግዲህ ከህይወትና ከውበትም ይልቅ አስበልጬ ወደድኳት ነው የሚለው ጥበብን። ስለ ህይወት አሁን ብለናል፣ ስለ ውበትም ጭምራውን እዚህ ጋር እንደው ጠቀስ ለማድረግ ያህል ውበት ሲባል የተለያዩ ውበት አለ። ለምሳሌ የሴቶችን ውበት ማድነቅም ሊኖር ይችላል፣ ሴቶች ደግሞ የወንዶችን ውበት ማድነቅ ሊሆን ይችላል። ከዚህም ጋር በተያያዘ በጣም ትልቁን ደስታ ያመጣል በህይወት ውስጥ ተብሎ የሚታሰበው አሁን በብዙ ያከራከረና እንደገና መለስ ብለው እንዲያስቡ እያደረገ ያለ ለምሳሌ ምዕራባውያንን እኔ በነበርኩበት በአሜሪካ የሚያዩት ነገር ምንድነው? ይሄ ሮማንቲክ ላቭ የሚባለው ሮማንስ ነው የሰው ልጅን በጣም ደስተኛ የሚያደርገው። ውበት ያላትን ሴት ማግኘት፣ ውበት ያለው ወንድ ማግኘት፣ ወይም ደግሞ ውብ የሆነ በጣም ለፎቶ የሚመች አይነት ህይወት መኖር ወዘተ የመሳሰሉት ነገሮች ሰውን ያስደስቱታል። እንደውም ግቡም ሊሆን ይገባል ብሎ የማሰብ ነገር አላቸው። ይሄ ደግሞ የመጣው በቅርብ ጊዜ ነው ይላሉ። ማለትም ረጅም 100 ዓመታትም አይደለም ስለ ሮማንስ በጣም ማሰብና በጣም መወራት ከጀመረ በምዕራባውያን ዘንድ ማለት ነው። ድሮ ሰው የሚጋባው በሮማንቲክ ላቭ ምክንያት አልነበረም። በጥንቱ ጊዜ በተለያዩ ምክንያቶች ነው የሚጋባው። ማግባት ስላለበት ያገባል። ይሄን በጥልቀት አልገባበትም፣ ግን ሮማንቲክ ላቭ እስኪኖራቸው ድረስ አይጠበቅም። ይሄ እፍ ያለ የጾታ ፍቅር እስኪኖራቸው ድረስ አይጠበቅም። ወይም ደግሞ ያ ነገር የግድ መኖር አለበት ለጋብቻ ተብሎ አይታሰብም። እና አሁን ይሄ ነገር በእርግጥ ደስታን አምጥቷል ወይ በአሜሪካ ምድር ላይ ብለው ይጠይቃሉ። በጣም ብዙ ሪሰርች ይሰሩበታል። እና ደግሞ በጣም ፍቺ የበዛበትም ሀገር ነው አሜሪካ። እንደውም ቅርብ ጊዜ ምናልባት በጥቂቱ በትንሹ ቀንሶ ካልሆነ ከ50% በላይ ጋብቻ በፍቺ ነው የሚጠናቀቀውና በዚህ ይመጣሉ ወይ ብሎ እንደገና የመጠየቅ ነገር። ስለዚህ አሁን እዚህ ጋር ጠቢቡ ሰለሞን ከህይወትና ከውበትም ፈጽሜ ወደድኳት፣ ከእርሷ የሚወጣ የብርሃን ነጸብራቅ አይወሰንም እና እያለ በጣም ጥበብን ያደንቃታል። ስለዚህ ሶስተኛው እንግዲህ ላይፍ እና ፐርሱት ኦፍ ሃፒነስን አየን። ሊበርቲ የሚለው ነው እንግዲህ ከአሜሪካው ጋር ማነጻጽረው ያው አንደኛ በቅርበት ማቀያ ስለሆነ ነው። ሁለተኛ ደግሞ የተሻለ የዓለም ህዝብ የሚያውቃት እኛ ኢትዮጵያውያንን ጨምሮ ከሀያላን ሀገራት መሀል የተወሰነ ባህሏን የምናውቃት አሜሪካ ስለሆነች ነውና ሊበርቲ የሚባለው ቃል እንግዲህ ነፃነት ማለት ነው። ያ ደግሞ አካላዊ ነፃነት ማለት ብቻ አይደለም። አለመታሰር፣ አለመገረፍ፣ አለመደብደብ ማለት ብቻ አይደለም። የአእምሮ የህሊና ነፃነትም ጭምር ማለትም በምንፈልገው መንገድ የመኖር መብት፣ ያሰብነውን ያመንበትን ነገር ብቻ የማድረግ ያለማንም አስገዳጅነት፣ በህሊና ነፃነት መኖር ምን ይሉታል? ፍሪደም ቱ ቹዝ ዋንስ ኦውን አክት፣ የራሳችንን ወይም ደግሞ ፍሪደም ቱ አክት አኮርዲንግ ቱ አወር ኦውን ዊል፣ በራሳችን ፍላጎት መሰረት ስራ የምንፈልገውን ነገር የማድረግ ነገር ማለት ነው። ሊበርቲ ማለት ያ ነው። ዲሞክራሲ የሚለው ቃል እንግዲህ እዚህ ውስጥ በብዛት ከሊበርቲ ጋር ተያይዞ ነው ማለት ነው የሚታሰበውና እንግዲህ እዚሁ የጠቢቡ ሰለሞን መጽሐፍት ላይ እንግዲህ እዛች ጋር ያው ጠቢቡ ስለሚል ጠቢቡ ሰለሞን ከጥበብ ጋር በተያያዘ ስለምናወራው ነውና እነዚሁ መጽሐፍቶቹ ላይ ምሳሌ ላይ፣ ጥበብ ላይ፣ መክብብ ላይ፣ ሲራክ ላይ፣ ሌሎቹ መጽሐፍቶች ላይ በምታዩበት ሰዓት ኢቭን ከነፃነትም እንኳን ትበልጣለች ጥበብ ነፃነትን ታመጣለች። ያለ ጥበብ የሚመጣ ነፃነት የለም። ነፃነት የሚመስል ነፃነት ይገኝ ይሆናል። ነፃ ፈቃድ አዎ ጥሩ ስጦታ ነው። እግዚአብሔር ነፃ ፈቃድን ለሰው ልጆች ሰጥቷል። ያ ደግሞ በጣም ትልቅ ስጦታ ነው። ወደ ፈቀድከው ሂድ ብሎ ማለት ነው። ግን የሚሄድበት ግቡ ይወስነዋል። ነፃ ፈቃዱን ተጠቅሞ ወደ ገደል የሚገባ ሰው ምን ተጠቀመ በነፃ ፈቃዱ? ጥበብ ግን ወደ ገደል እንዳይገባ ትከለክለዋለች። እና ከነፃ ፈቃድ የበለጠው ስጦታ ለሰው ልጅ ጥበብ ነው። ስለዚህ ሊበርቲ ከሚለውም ትበልጣለች ማለት ነው። መጽሐፈ ጥበብ ምዕራፍ 10 እና 11 ላይ ስታዩ ጥበብ ምን ያህል ሰውን እንደምትጠብቅ ለምሳሌ በአዳም፣ በኖህ፣ በሎጥ፣ በያዕቆብ፣ በዮሴፍ ህዝበ እስራኤልን ራሱ እንዴት ከግብፅ ባርነት እንዳዳነቻቸው። ስለዚህ ነፃነት የሚገኘው በራሱ በጥበብ እንደሆነ ያቺ ጥበብ ደግሞ ሰውን መጀመሪያ ከራሱ እንደምታድነው ገርማቸዋል። እንደውም አንድ ቦታ ላይ
መጽሐፈ ጥበብ ምዕራፍ 10 ቁጥር 1 ላይ ስለ አዳም ሲያወራ እዛ ጥቅስ ላይ ምን ይላል መሰላችሁ? አዳምን ጥበብ ከራሱ በደል አዳነችው ይላል። ጥበብ መጀመሪያ ሰውን ነፃ የምታወጣው ከራሱ በደል ነው ማለት ነው። ያ ማለት ምን ማለት ነው? አዳምን ከራሱ በደል አዳነችው ማለት እንግዲህ በኋላ ብዙ ሚስጥራዊ ትርጓሜው ሲፈታ እንደምታው በክርስቶስም ጥበብ ራሱ ክርስቶስ ስለሆነ እንዴት በክርስቶስ ድህነት እንደመጣለት ለአዳም መግለጹ ነው በአንድ በኩል። በሌላ በኩል ግን አዳም በህይወት በነበረበት ማለትም በአካለ ስጋ በነበረበት ጊዜም ራሱ ጥበብ ጠብቀዋለች። እንዴት ነው የጠበቀችው ሲባል አንደኛ ዕፀ በለሷን ከመብላቱ በፊት ጥበብ ነበረች ስትጠብቀው የነበረው እንዳይበድል። እንግዲህ ይህን አንድምታው ላይ ታገኙታላችሁ። ዕፀ በለሷን ከበላ በኋላ ደግሞ ንስሐ እንዲገባ ያሳሰበችው ጥበብ ነች። እንግዲህ ጥበብ በውስጡ ባትኖር ያው ሳጥናኤልን ሆኖ ነበር የሚቀረው ማለት ነው አዳም። የኛ የሁላችንም ዕጣ ፈንታ ኮምፕሊትሊ ሌላ ይሆን ነበር ማለት ነው። ምናልባትም አንወለድም ነበር። ከዛ በኋላ ደግሞ እንደገና ንስሐ ከገባ በኋላ ከነሚስቱ ማለት ነው ከነ ሔዋን ንስሐ ከገቡ በኋላ ድጋሜ አምላክ ለመሆን እንዳይመኙና ሌላ አይነት በደል እንዳይጨምሩ ጥበብ ጠብቃቸዋለች። ስለዚህ ጥበብ ሰውን ከራሱ በደል ታድነዋለች ማለት ነው። ይሄንን ላሰምርበት የፈለኩት ለምን መሰላችሁ? አሁን ነፃነት፣ ነፃ አውጪ ምናምን ሲባል ጭራሽ የመበደል መብትም ጭምር ይመስለናል። ግን አይደለም። ጥበብ ታክሎበት ከሰማ ነው ወይም ደግሞ ጥበብ ታክሎበት ካሰብ ነው ነፃነት የሚገኘው። ትክክለኛው ነፃነት ኢቭን ከሚጨቁኑን እንኳ ከማናቸውም አይነት ያጨቋቆን ነገሮች ሞደርን ግብፃውያን በእኛ ዘመን ወይንም በእኛ ህይወት ውስጥ በግልም በጋራም ካሉ አይነት ጨቋኞች እንኳን ነፃ የምንወጣው መጀመሪያ በጥበብ በኩል ነው ማለት ነው እንጂ እንዲሁ የፈለኩትን ለማድረግ ብቻ የሚል ነፃነትን መፈለግ ምናልባት ሌላው ህዝብ ሊያስብ ይችላል። ከኛ ግን የሚገርማችሁ ነገር አይጠበቅም ከኛ ከኢትዮጵያውያን ማለት ነውና አንድ በጣም ተደጋግማ የምንሰማት ነገር አለች። የገዛ ኃጢአታችን እኮ ነው ሁሉ ነገር ያመጣብን። የገዛ ኃጢአታችን የሚባል ነገር አለ። ግን ቀላል አባባል ይመስላል፣ በጣም ጥልቅ አባባል ነው ግን። ስለዚህ ነፃ አውጪዎች ሁሉ እንግዲህ ነፃ የሚያወጡትን ህዝብ እንዴት ነው ማሰብ ያለባቸው ማለት ነው? ከራሱ በደል ከራሱ ኃጢአት እንዴት ይዳን የሚለውን መንገድ ለዛ ህዝብ በመፈለግ በዛ በኩል ነው ነፃ የሚያወጡት ማለት ነው። ምክንያቱም በዛ አንድ የነፃነቱን ካገኘና ጥበብ ላይ ከቆመ ጥበብን በመፈለግ ውስጥ የሚኖር ከሆነ በደልን፣ ነውርን፣ አስቀያሚ ነገሮችን ከጠላ ከመሃሉ ካስወገደ እንግዲህ ሙሉ ለሙሉ ሙልጭ አድርጎ ሊያስወግድ መቼም አይችልም። የሰው ልጅ ደካማ ነው። ግን ሁል ጊዜ የበለጠውን ነገር፣ የተሻለውን፣ የተቀደሰውን ነገር፣ የተራቀቀውን ነገር እየፈለገ የሚኖር ከሆነ በጣም ስነ ልቦናውም ሆነ ያለበት መሰረት ብርቱ ስለሚሆንለት እንደው ጨቋኝ እንኳን ቢመጣ ቢበዛ ስጋውን ሊጎዳ ይችል ይሆናል። ነፍሱ ላይ ግን ምንም አይነት ስልጣን አያገኝም። ስለዚህ ጠንካራ መሰረት ያለው ህዝብ ይሆናል ማለት ነውና ነፃነትን ወይንም ሊበርቲን እንግዲህ ልናስባት የምንችለው ከዊዝደም ወይንም ከጥበብ እጅግ በጣም በጣም በታች ያለች መሆኗንና መርታ ወደ ጥበብ ማታደርሰን ከሆነ መጀመሪያም ነፃ ፍቃድ ባይኖረን ይሻል የነበረ መሆኑ ነው እንግዲህ የሚያሳየን ማለት ነው። ምክንያቱም ያው ባልተፈጠርኩ ኖሮ ነው የሚያስብለን አይደለ? እንግዲህ መከራ እንግዲህ ህይወትን፣ ደስታን፣ ነፃነትን በተሻለ መንገድ በእውነተኛ መልካቸው ጥበብ ማስገኘት ከቻለች በዚህ አይነት ሌሎችንም በጎ ሴቶችንም ታስገኛለች ማለት ነው።